question my party is asking now is whether I am best placed to lead us. የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከስልጣን እንደሚለቁ አስታወቁ። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ከስልጣን እንደሚለቁ በይፋ ማስታወቃቸው በዩናይትድ ኪንግደም የፖለቲካ መድረክ ትልቅ መቀየር ምዕራፍ አምጥቷል። የስልጣን መልቀቃቸው ዋና ምክንያቶች ጠቅላይ ሚኒስትሩ ይህን ውሳኔ የወሰኑት ላለፉት 2 ዓመታት ሲያጋጥማቸው የነበሩ ተከታታይ የፖለቲካ ተግዳሮቶችን ተከትሎ ነው። ዋና ምክንያቶቹም የሚከተሉት ናቸው። የውስጥ ፓርቲ ግጭቶች፣ በሊበር ፓርቲ አባላት ዘንድ የጨመረ የመጣው ቅሬታና አመራራቸው የመቀረር ጥያቄዎች፣ የምርጫ ውጤቶች፣ በቅርብ ጊዜ የተካሄዱ የአካባቢ ምርጫዎች የታየው ደካማ ውጤትና በቅርብ ጊዜ በተካሄደው የማክርፊልድ ምርጫ እንዲሁም በርሃናም ድል ለውጥ ያፋጠነው ምክንያት ሆኗል። የፖሊሲ አፈጻጸም ተግዳሮቶች፣ በኢኮኖሚ እድገት፣ በኑሮ ውድነት እና በህዝባዊ አገልግሎቶች ላይ ቃል ገብተው የነበሩ ለውጦች በተፈለገው ፍጥነት ማምጣት አለመቻላቸው ተይዟል። አወዛጋቢው ሹመት በተለይ በዩናይትድ ስቴትስ የብሪታንያ አምባሳደር ሆነው የተሾሙት ፒተር ማንደሰን ዙሪያ የተነሳ የህዝብ ቅሬታ በዝናቸው ላይ ጥላ አጥልቶ ነበር። እንግዲህ የሽግግር ወቅት ስታርመር አዲሱ መሪ እስኪመጣ ድረስ በጊዜያዊነት የተከረ ፕራይም ሚኒስተር በስልጣን ላይ ይቆያል። የምርጫው መርሃ ግብር ምን ይመስላል? የፓርቲው አመራር ምርጫ እጩዎች ምዝገባ ሐምሌ 9 ቀን ይጀምራል። አዲሱ ጠቅላይ ሚኒስትር ፓርላማ ክረምት እረፍት ከመመለሱ በፊት በነሐሴ ወር መጨረሻ ወይም መስከረም መጀመሪያ ላይ ወደ ስልጣን ይመጣሉ ተብሎ ይጠበቃል። ተተኪ ሊሆኑ የሚችሉ እነማን ናቸው? የቀድሞ ታላቅ ማንቸስተር ከንቲባ አንዲ ብርንሃም የስልጣን ተተኪ ለመሆን ቀዳሚው እጩ ሆነው ብቅ ብሏል። ሌሎች የፓርቲው አባላት ድጋፋቸውን ለብርንሃም በመስጠት ሂደቱ ያለምንም ውድድር እንዲጠናቀቅ እየሰሩ ይገኛሉ። ይህ ክንውን በዩናይትድ ኪንግደም ታሪክ ባለፉት 10 ዓመታት ውስጥ 7ኛው ጠቅላይ ሚኒስትር የሚሾምበት ሁኔታ ይፈጥራል። ኪር ስታርመር በሰጡት ስሜታዊ መግለጫ ውሳኔያቸው የወሰኑት ለሀገሪቱ ጥቅም ሲሉ መሆኑን በመግለጽ ለተተኪው ሙሉ ድጋፍ እንደሚሰጥ ቃል ገብቷል። የብሪታንያ ፖለቲካ ለውጥ በሀገሪቱ የኢኮኖሚና የውጭ ግንኙነት ፖሊሲዎች ላይ የሚኖረው ተጽዕኖ በቅርብ የሚከታተል ይሆናል። ከሄሎ ወርልድ ኒውስ ጋር አብራችሁን ቆዩ።